ሌላው ደግሞ ሌላው ምንድነው ይሄ ወደ ኋላ ተመልሶ ከኳስ ጀርባ ሆኖ ለመጫወት የሚሞክረው ነገር በጣም ነው የሚደብረው። ማለት እኔ አንዳንዴ ግርም እያለኝ ያለው 4-0 5-0 እየመራ ነው የሚመስለኝ። አሁን ማታ አትሌቲኮ ጥሩ ተጭኖ እየተጫወቱ ነበረ። በጣም እኛ ኳስ እያገኘን አልነበረም። ሙሉ ሜዳ እነሱ እየተጫወቱ ነበረ። ኳስ እየተቆጣጠሩት ነበረ። እኛ ኳስ እንዳናገኝ እያደረጉን ነበር እና አርቴታም ደግሞ በጣም ፈቅዶላቸው ነበረ። አጋጣሚ እንደውም የኛም የተከላካይ መስመር ጥሩ ስለሆነ ነው እንጂ ጎል ሊገባብን ሁላ የሚችልበት አጋጣሚ ነበር እና ዞሮ ምን ለማለት ፈልጌ ነው አርቴታ ነፃ ኳስ እንዲጫወቱ ቢያደርጋቸው በእርግጠኝነት ዶሚኔት አድርገው አትሌቲኮን ቢልባኦን በስርዓቱ ቀጥተን የምንወጣበት ጨዋታ ነበረ። የዚህን ያህል መቸገር አልነበረብንም። ማታ እስከዛ ደቂቃ ድረስ ጎል ሳይቆጠር መቆየት በጣም የሚገርም ነው። በዛ ላይ ደግሞ የኛ አጨዋወት ለቪክተር ጊዮኬሬስ ምንም እየሆነ አይደለም። ምንም ማለት ነው። ምክንያቱም ኳስ ተጫዋቾቻችን ወደፊት ኳስ ገፍተው እየተጫወቱ ነፃ ሆነው ቢጫወቱ ኖሮ ዮኬሬስ በጣም ብዙ ጎል የሚያስገባት እድል አለው። ተጫዋቹ ምርጥ ጨራሽ አይምሬ የሆነ አጥቂ ነው። ወርልድ ክላስ በጣም ምርጥ ማለት ነው። አቅሙን እያየነው ነው። ግን የአርቴታ አጨዋወት ግን በጣም እንትን እያለ ነው። እስቲ በሲቲ ጨዋታ እንደዛ የሚጫወት ከሆነ ዋጋ ያስከፍለናል። እመኑኝ ነው የምላችሁ። ዋጋ እንከፍላለን። ሲቲ አስጨንቀህ ወደፊት ፕረስ አድርገን ስንጫወት ነው እንጂ አሁን ሊቨርፑልም በተመሳሳይ ጎል መክተት የምንችልበት ጨዋታ አርቴታ ወደኋላ እየተጫወተ ነው። ሊቨርፑል መጨረሻ ላይ እንደ አጋጣሚ ሆኖ ጎል የከተተው ግን አሁንም ሲቲም በተመሳሳይ ፕረስ ካላደረግነው ተጭነን ካልተጫወትን እንደ ማንቸስተር ዩናይትድ ሲቲ በቀላል አይምረንም። ስለዚህ አርቴታ ብቻ እኔ እንዴት እንደሆነ እንዴት እንዳሰበው አላውቅም። አቅም አላቸው ተጫዋቾቹ ወደፊት ሄደው የመጫወት አቅም አላቸው። ለምን አስሮ እንዳስቀመጣቸው አላውቅም። ሁለተኛ ንዋኔሪ ለምን እንደማይጠቀመው እኔ ግራ ስለገባኝ ነው። እስቲ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ እንደተረዳሁት ወደፊት ለፊት ተጫዋቾቹ ነፃ ሆነው ቢጫወቱ ባይ ነኝ። ለማንኛውም ይመቻችሁ። እሺ አመሰግናለሁ። ሰላም ፋሚሊ እንዴት ናችሁ? እንኳን ደስ አላችሁ እያልኩኝ እወዳችኋለሁ። እሺ